አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ወደ ሙሻር ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት የእንዶሚ አሰራር ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ። አሁን ደግሞ ወደ አሰራሩ እንሄዳለን። እዚህ ጋር መጥበሻዬን አደርጋለሁ፣ ዘይት አደርጋለሁ ማለት ነው። ዘይቱ ሞቅ ሲል የዶሮ ስጋ አደርጋለሁ ማለት ነው። የዶሮውን ስጋ ከዘይቱ ጋራ አንድ ላይ እንደዚህ አድርጌ ጥብስ አደርገዋለሁ ማለት ነው። አንድ ላይ እንደዚህ ከጠበስኩት በኋላ አማስለዋለሁ በደንብ አድርጎ ውሃውን ትንሽ መጠጥ እስከሚያደርገው ድረስ። ከዚያ ደግሞ ውሃውን መጠጥ ካደረገው በኋላ ከላዩ ላይ የሚጨምረው ባህር ሙሸከር ጨምራለሁ ማለት ነው። ከዚያ ደግሞ ፍልፍል አስወድ አደርጋለሁኝ። ፍልፍል አስወድ ካደረኩኝ በኋላ አንድ ላይ ሁሉንም አማስለዋለሁ ማለት ነው። እንደዚህ ሁሉንም እንደዚህ አማስልና አንድ ላይ ከዚያ የፈረንጅ 3 አይነት ቃሪያና ካሮት ተጠቅሜያለሁ ማለት ነው። እሱንም አንድ ላይ እንደዚህ ድብልቅልቅ አደርገዋለሁ ማለት ነው። እንደዚህ አድርጌ ሁሉንም እንዲህ ከደበለቁት በኋላ ከድነዋለሁኝ። ከከደንኩት በኋላ ትንሽ ከፍተውና ደግሞ ፍጥር ጨምራለሁ ወይም መሽሩህ ጨምራለሁ ማለት ነው። አንድ ላይ ሁሉን እሱንም እንደዚህ አድርጌ ድብልቅልቅ አደርገዋለሁ ማለት ነው። ከዚያ ከድነዋለሁ ትንሽ። ከዚያ ደግሞ በቆሎ ተጠቅሜያለሁ ዶራ ማለት ነው። እሱን አንድ ላይ እንደዚህ አማስለዋለሁ ማለት ነው። አንድ ላይ ሁሉንም እንደዚህ ሁሉንም ድብልቅ አድርጌ ከዚያ ጨው ጨምራለሁ ማለት ነው። ጨውዬን ከጨመርኩኝ በኋላ ከላዩ ላይ እንዶሚ ቀቅዬ ያዘጋጀሁትን አደርጋለሁ ማለት ነው። ከዚያ ደግሞ ሶሳ ተጠቅሜያለሁ። ሶሳ ከላዩ ላይ አደርጋለሁ ማለት ነው። ከዚያ አንድ ላይ ሁሉንም እንደዚህ ቀላቅለዋለሁ ማለት ነው። ያ ሰላም የሚያምር ከረን እንደዚህ ይሰጠናል ማለት ነው። እንግዲህ ቀለል ያለ አሰራር እንግዲህ የዛሬ የእንዶሚያችን አሰራር ይሄን ይመስል ነበር። የሙሻር ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እንዳትረሱ እያልኩኝ በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ።